በ1914 ዓመተ ምህረት የ19 ዓመት ወጣት የተኮሰው ሁለት ጥይቶች የዓለምን ታሪክ ለዘላለም ቀይረውታል። በጥቂት ሰከንዶች ውስጥ የተፈጸመው ግድያ በመጨረሻም ከ20 ሚሊዮን በላይ ሰዎችን የገደለውን የመጀመሪያውን የዓለም ጦርነት እሳት አቀጣጠለ። የዚህ ታሪክ አስገራሚ ክፍል ይህ ብቻ አይደለም። ይህ በጥንቃቄ የታቀደ በብቃት የተፈጸመ ሚስጥራዊ ዘመቻ አልነበረም። በተቃራኒው ከመጀመሪያው እስከ መጨረሻው በስህተቶች በውድቀቶችና ባልተጠበቁ አጋጣሚዎች የተሞላ ታሪክ ነበር። የደህንነት ኃይሎች አካባቢውን በበቂ ሁኔታ አልጠበቁም። አሽከርካሪዎቹ ስለ መንገዱ ለውጥ አልተነገራቸውም። ገዳዮቹም ራሳቸውም ቢሆኑ 6 ጊዜ ሞክረው ደጋግሞ ከሽፎባቸዋል። በሁሉም ግምቶች መሰረት አርክዱክ ፍራንሲስ ፈርዲናንድ በዚያ ቀን መትረፍ ነበረበት። ነገር ግን አንድ የተሳሳተ መታጠፊያ ዓለምን ከዚህ በኋላ ፍጹም ወደማትመለስበት ጥፋት ገፋት። ግን ለምን? ፍራንስ ፈርዲናንድ የሞት ኢላማ የሆነው ለምንድን ነበር? እንዴትስ የአንድ ሰው ሞት መላውን ዓለም ወደ ጦርነት አመራ? በዚያን ጊዜ አውሮፓ ከውጭ ስትታይ ኃያል የበለጸገችና የተረጋጋች አህጉር ትመስል ነበር። በውስጧ ግን ሌላ እውነት ተደብቆም ቆይቷል። የተለያዩ ብሔረሰቦች፣ የተለያዩ ቋንቋዎችና ሃይማኖቶች በትላልቅ ኢምፓየሮች ስር ተገደው ተይዘው ነበር። ብዙዎችም ራሳቸውን ለራሳቸው ለማስተዳደር ይመኙም ነበር። በ1908 ኦስትሪያ ሃንጋሪ ቦስኒያና ሄርዘጎቪናን በይፋ ወደ ግዛቷ አካተተች። ለቪየና ይህ ስትራቴጂካዊ ውሳኔ ነበር። ለብዙ ሰርቢያን ግን ወረራ ነበር። ነገር ግን የኦስትሪያ ሃንጋሪ ውሳኔ ያንን ህልም አጨለማው። ቁጣ ተስፋፋ። በክልሉ ውስጥ ሚስጥራዊ ብሔርተኝነት ማህበራት መፈጠር ጀመሩ። ከነዚህም መካከል በጣም ኃይለኛው ብላክ ሃንድ በመባል የሚታወቀው ድርጅት ሆነ። ይህ በሰርቢያ ውስጥ ከነበሩ ወታደራዊና ብሔርተኛ ኃይሎች ጋር የተሳሰረ ሚስጥራዊ መረብ ነበር። ዋና ግባቸው አንድ ነበር፣ የኦስትሪያ ሃንጋሪ ተጽዕኖ ከባልካን ማስወገድ። ለዓመታት ትክክለኛ ዕድል ሲጠብቁ ቆዩ። እናም በ1914 የበጋ ወቅት የጠበቁት ኢላማ ራሱ ወደ እነሱ መጣ። እሁድ ሰኔ 28 1914 የኦስትሪያ ሃንጋሪ አልጋ ወራሽ አርክዱክ ፍራንሲስ ፈርዲናንድ ከባለቤቱ ሶፊ ጋር ወደ ሳራዬቮ ገባ። ለእርሱ ይህ መደበኛ የግዛት ጉብኝት ነበር። ለሚጠብቁት ገዳዮች ግን ከዓመታት ጀምሮ የጠበቁት ዕድል ነበር። ሳራዬቮ በወቅቱ የሰርቢያ ብሔርተኝነትና የጸረ ኦስትሪያ ስሜት ከፍተኛ የነበረባት ከተማ ነበረች። የስለላ ሪፖርቶችም በአልጋ ወራሽ ሕይወት ላይ ጥቃት ሊፈጸም እንደሚችል አስጠንቅቀው ነበር። ቢሆንም የተደረገው የደህንነት ዝግጅት በሚያስደንቅ ሁኔታ ደካማ ነበር። በጎዳናዎቹ ላይ በቂ ወታደራዊ ጥበቃም አልነበረም። የአካባቢው ፖሊስ በሰው ኃይል እጥረት ይሰቃይም ነበር። እናም ከሁሉ በላይ ፈርዲናንድ በጣሪያው የተከፈተ መኪና ውስጥ ለመጓዝ ወስኖ ነበር። ለሚጠብቁት ገዳዮች ይህ ከፍተኛ ዕድል ነበር። በሚልጃካ ወንዝ ዳርቻ ባለው የአፕል ኬ መንገድ 6 ገዳዮች በተለያዩ ቦታዎች ተበትነው ቆሙ። እያንዳንዳቸው ሽጉጥ፣ ቦምብና ተልእኮ ከተፈጸመ በኋላ ራሳቸውን ለማጥፋት የሚጠቀሙበት የሳይናይድ መርዝ ተሰጥቷቸዋል። በወረቀት ላይ ሲታይ እቅዱ ቀላል ይመስላል። መኪናው በፊታቸው ሲያልፍ መተኮስ ወይም ቦምብ መወርወር ብቻ ነበር የሚጠበቅባቸው። የመጀመሪያው ገዳይ መሐመድቪች በድልድዩ አቅራቢያ ቆሞ ነበር። ግልጽ የተኩስ ዕድል ነበረው። መኪናው ቀስ ብሎ ወደሱ እየቀረበ መጣም። ነገር ግን ወሳኙ ቅጽበት ሲደርስ እርምጃ መውሰድ አቃተው። ፈራም። እናም መኪናው ምንም ሳይነካው አለፈም። የመጀመሪያው ዕድል በዚህ ጠፋም። የመኪናው ሰልፍ ጉዞን ቀጠለም። ከጥቂት ሜትሮች በኋላ ሁለተኛው ገዳይ ኔዴልኮ ቻቭሮኖቪች እየጠበቀ ነበር። ከመጀመሪያው ሰው በተለየ መልኩ እሱም አላመነታም። የአርኪዱክን መኪና ለይቶ አወቀ። ቦምቡንም አዘጋጀ፣ ወረወረው። ለጥቂት ሰከንዶች ታሪኩ የሚያበቃ ይመስል ነበር። ነገር ግን አሽከርካሪው ወደ እሱ የሚበር ነገር ተመልክቶ በደመ ነፍሱ ፍጥነቱን ጨመረ። ቦምቡ የመኪናውን የታጣፊ ጣሪያ መጥቶ ተንሸራቶ ከኋላ ወደሚመጣው መኪና ስር ገባም። ከዚያም በከፍተኛ ኃይል ፈነዳ። ፍንዳታው ብዙ ሰዎች ዕቃ ቆሰለ። በአካባቢውም ሁከት ተፈጠረ። ነገር ግን ዋና ኢላማ እንደገና አመለጠም። ፈርዲናንድ አሁንም በሕይወት ነበር። ቻብሮኖቪች ተልእኮውን እንዳጠናቀቀ በማሰብ የሳይናይድ እንክብሉን ዋጠና ወደ ወንዙ ዘለለ።
ነገር ግን እንደ እቅዱ የሄደ አንድም ነገር አልነበረም። መርዙ ጊዜ ያለፈበት ነበር። ወንዙም በበጋው ድርቅ ምክንያት እጅግ ጥልቅ የሌለው ነበር። ከመሞት ይልቅ በከፍተኛ ሁኔታ ማስመለስ ጀመረ። ከዚያም በተቆጡ ሰዎች ተይዞ ለፖሊስ ተሰጠ። በዚህ ጊዜ ቀሪዎቹ ገዳዮች የመኪናው ሰልፍ ከዓይናቸው ሲጠፋ ተመለከቱ። እድላቸው እንዳለፈም አሰቡ። ተልእኮ እንዳበቃ ተሰማቸው። ነገር ግን ሳያውቁት ታሪክ ገና በጣም አስፈላጊውን ምዕራፍ አልከፈተም ነበር። በማዘጋጃ ቤቱ ውስጥ ያለው ሁኔታ በውጥረት የተሞላ ነበር። ፍንዳታውና በእሱ የተጎዱ ሰዎችን ከተመለከተ በኋላ አርክዱክ ፍራንሲስ ፈርዲናንድ በእጅጉ ተቆጥቶ ነበር። የከንቲባውን የእንኳን ደህና መጣችሁ ንግግር አቋረጠ። እንዲህም አለ፣ እዚህ ለጉብኝት መተን በቦምብ እንድናልቅ ነው በሚል ቁጣውን ገለጸ። በዚያ ቅጽበት የደህንነት ቡድኑ ወሳኝ ውሳኔ ማሳለፍ ይገባው ነበር። አልጋ ወራሹ ወዲያው ከከተማ ማስወጣት ወይም ሕንፃውን በሙሉ መቆለፍ ይችሉ ነበር። ነገር ግን ለጉብኝቱ ደህንነት ተጠያቂ የነበሩት ጀነራል ኦስካር ፓቲዮሬካ አደጋው እንዳለፈ አረጋገጡለት። ፈርዲናንድም መርሃ ግብሩን ከመቀጠል ይልቅ በፍንዳታው የቆሰሉትን መኮንኖች በሆስፒታል ለመጠየቅ ወሰነ። ይህን ለማድረግ የደህንነት ቡድኑ መንገዱን ለመቀየር ተስማማ። እንደ መጀመሪያው ዕቅድ ወደ ከተማው መሃል ከመታጠፍ ይልቅ በቀጥታ በአፕል ኬ መንገድ ላይ እንዲቀጥሉ ተወሰነ። ነገር ግን በዚያ ግርግር ውስጥ ለታሪክ አቅጣጫ የሚቀይር አንድ ስህተት ተፈጠረ። ማንም ለአሽከርካሪዎቹ ስለ ዕቅዱ ለውጥ አልነገራቸውም ነበር። ኮንቮዩ በማዘጋጃ ቤቱ ሲወጣ መሪው መኪናውን የቀደመውን መንገድ ተከተለ። የአርኪዱክ መኪናም ከኋላው ተከተለች። በዚህ ጊዜ ጋብሪኤሎ ፕሪንሲፒ ፕላቲን ድልድይ አቅራቢያ በሚገኝ አንድ ሱቅ ፊት ቆሞ ነበር። ተልእኮ እንደከሸፈ ማስቧል። የመኪናው ሰልፍ ተሰውሮ ከዓይኑ ከጠፋ በኋላ የቀረው ነገር ዕጣ ፈንታውን መቀበል ብቻ ይመስል ነበር። ነገር ግን በዚያ ቅጽበት ማንም ሰው ሊያምነው የማይችለው ነገር ተከሰተ። የአርኪዱክ መኪና በስህተት ወደ ፍራንዝ ጆሴፍ ጎዳና ታጠፈች። ጀነራል ፓቲዮሬካ ስህተቱን ወዲያውኑ ተረዱ። አቁሙ፣ ይህ ትክክለኛው መንገድ አይደለም ብሎ ጮኸም። አሽከርካሪው ብሬኩን በኃይል ተጫነ። መኪናው በድንገት ቆመ። በአንድ ቅጽበት የኦስትሪያ ሃንጋሪ አልጋ ወራሽ በክፍት መኪና ውስጥ ምንም ሳይንቀሳቀስ ከገዳዩ ጥቂት እርምጃዎች ርቀት ላይ ቆሞ ነበር። ጋብሪኤሎ ፕሪንሲፕ የሚያየውን ማመን አልቻለም። ከደቂቃዎች በፊት የጠፋ የመሰለው ዕድል አሁን በእጅ ውስጥ ገባ። ኢላማው እሱ ፈልጎ የመጣ ይመስል ነበር። ወደ መኪናው ጎን ተጠጋ። ሽጉጡን አነሳ። 2 ጊዜ ተኮሰ። የመጀመሪያው ጥይት የሶፊን ሆድ መታው። ሁለተኛው ደግሞ ፍራንዝ ፈርዲናንድ አንገት በመምታት ዋና የደም ስር ቆረጠ። ሁለቱም በጥቂት ደቂቃዎች ውስጥ ሞቱ። በዚያ ጎዳና ላይ የተተኮሱት 2 ጥይቶች የአንድን ቤተሰብ ብቻ አላፈረሱም፣ የአውሮፓን የኃይል ሚዛን አናወጡ። በጥቂት ሰዓታት ውስጥ የኦስትሪያ ሃንጋሪ መንግስት በቁጣ መንቀሳቀስ ጀመረ። ለዓመታት የሰርቢያን ብሔርተኝነት ለመጨፍለቅ አጋጣሚ ስትፈልግ የነበረችው ኢምፓየር አሁን የምትጠብቀውን ሰበብ አግኝታ ነበር። ከአንድ ሳምንት በኋላ ጀርመን ለኦስትሪያ ሃንጋሪ ያለምንም ቅድመ ሁኔታ ሙሉ ድጋፍ እንደምትሰጥ አረጋገጠች። ታሪክ ይህንን ብላክ ቼክ በሚል ስም ያውቋል። ከዚህ በኋላ ክስተቶቹ በፍጥነት ተከታተሉ። ኦስትሪያ ሃንጋሪ በሰርቢያ ላይ ጦርነት አወጀች። ሩሲያ ሰርቢያን ለመደገፍ ተንቀሳቀሰች። ጀርመን በሩሲያ ላይ ጦርነት አወጀች። ፈረንሳይ በስምምነቷ መሰረት ወደ ግጭት ገባች። ከዚያም ጀርመን ወደ ፈረንሳይ ለመድረስ ቤልጅየምን ወረረች። እናም ያ አንድ እርምጃ ብሪታንያን ወደ ጦርነት አስገባት። በ37 ቀናት ውስጥ በሳራዬቮ ጎዳና ላይ የተፈጸመ የአንድ ሰው ግድያ የአህጉር ጥፋት ሆነ። በአንድ የተሳሳተ መታጠፊያ፣ በአንድ የቆመ መኪናና በሁለት ጥይቶች የተጀመረው ይህ ክስተት ዓለምን እስከዚያ ድረስ ካየችው ሁሉ የከፋ ጦርነት አመራት። እንዲሁም ከዚያ ቀን በኋላ ዓለም ፈጽሞ እንደቀድሞ አልሆነችም።